استي سلا قبر هيوت تنش ነገር እንቃኝ ከቁርአንና ከሐዲስ አንስተን ትንሽ እንታዋወስ የሞተው ሰው በሚሞት ጊዜ ሩሑ ሰውነቱን ተለይታ በመትወጣ ጊዜ ሰዎች ቀባሪዎች ትከሻቸው ላይ ይሸከሙትና ጀናዛውን ወይም ሬሳውን ወደ ቀብሩ ይጓዛሉ فماذا يقول ይህ ሟች ሰው ምንድነው የሚለው وماذا يسمع ምንድነው የሚሰማው وعن ماذا يسأل وبماذا يجيب ምንድነው የሚጠይቀው የሚሰጠውስ መልስ ይሄ ነብዩ አለይሂ ሰላቱ ወሰላም الذي لا ينطق عن الهوى ከልብ ወለዳቸው የማይናገሩት መልእክተኛው አለይሂ ሰላቱ ወሰላም ራእይ የሚወርድላቸው ረሱል አለይሂ ሰላቱ ወሰላም ምላሹን ይነግሩናል ففي صحيح البخاري عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال إذا وضعت الجنازة واحتملها الرجال على أعناقهم جنازة عرفو سويت አንስተው ተጓዦች ወይም ቀባሪዎቹ ትከሻቸው ላይ ተሸክመው ቃሬዛውን በሚሄዱ ጊዜ فإن كانت صالحة መልካም ሰሪ ከሆነ ይሄ የጀናዛው ባለቤት قالت قدموني ቶሎ አፍጥኑኝ ቶሎ ወሰዱኝ ይላል الرسول عليه الصلاة والسلام የጀናዛው ባለቤት መልካም ሰሪ ካልሆነ ግን قالت يا ويلها أين تذهبون بها ወይ ጉዴ ፈላ ወዴት ነው ይዛችሁኝ የምትሄዱት እያለ ይጮሃል አሉ ረሱል አለይሂ ሰላቱ ወሰለም ይህ ጀናዛ ይህ ሬሳ طيب እኛን ሰማውም እንዴ አዎ قال الرسول عليه الصلاة والسلام يسمع صوتها كل شيء إلا الإنسان ولو سمعه صعق ሁሉ ፍጡራኖች ሁሉ ይሰሙታል የሰው ልጅ ሲቀር አሉ ረሱል አለይሂ ሰላቱ ወሰለም ይሄ ጀናዛ ይሄ ሬሳ አፍጥኑኝ ሲልም አዘግዩኝ በሚልበትም ጊዜ ወንድም ይሁን ሴት መልካም ይስራ መጥፎ ጥሩ ከሰራ አፍጥኑኝ መጥፎ ከሰራ ወዴት ነው ወይ ጉዴ ፈላ የት ነው የምትወስዱኝ የሚለውን ጥሪ በሚልበት ጊዜ በሚጮህ ጊዜ የሰው ልጅ ሲቀር ሁሉም ፍጥረታት ይሰማል አሉ ረሱል አለይሂ ሰላቱ ወሰለም የሰው ልጅ ለምንድን ነው የማይሰማው ይሄን ጥሪ ቢሰማ ኑሮ ራሱን ስቶ ይወድቅ ነበር አሉ ረሱል አለይሂ ሰላቱ ወሰለም መቋቋም ስለማይችል ማወቅ ስለማይችል የተሰጠው ተፈጥሮ ይሄን መጋፈጥና መቋቋም የማይችል በመሆኑ ነው واعلم اخي المسلم واختي المسلمه انه لا ينفعك اهلك ولا مالك ከሞትን በኋላ ገንዘባችን አይጠቅመንም ቤተሰቦቻችን አይጠቅመንም ስልጣናችን ቅጣቱን አይከላከልልንም فلا يدخل معك قبرك الا عملك ቀብር አብሮ የሚገባው ከኛ ጋር ስራችን ብቻ ነው ያስቀደምነው መልካም ስራ በህይወት ይያለን ያስቀደምነው መልካም ስራ እንጂ ምንም አይጠቅምም የዛን ጊዜ يقول الرسول عليه الصلاة والسلام في الحديث الذي رواه البخاري يتبع الميت ثلاثة فيرجع اثنان ويبقى معه واحد عند ሰው በሚሞትበት ጊዜ ሬሳውን ሶስት ነገሮች ተከትለውት ይመጣሉ አሉ ግን ሁለቱም ይመለሱና አንድ ነገር ብቻ ይቀራል يتبعه أهله وماله وعمله ገንዘቡ ቤተሰቦቹና ስራው ይከተሉታል አሉ ረሱል አለይሂ ሰላቱ ወሰለም ገንዘቡና ቤተሰቦቹ ከቀበሩት በኋላ ተሰናብተውት ይመለሳሉ ነገር ግን አብሮት የሚቀረው ስራው ብቻ ነው ይላል ሙስጠፋ አለይሂ ሰላቱ ወሰለም ስራችን ብቻ ነው የኛ ጓደኛ የሚሆነው ከኛ ጋር የትም አብሮ የሚኖረው በዱንያም ይሁን በአኺራ ታዲያ فإذا وضع الميت في لحده ይህ የሞተው ሰው ሬሳው ልክ ለሕድ ላይ በሚቀመጥ ጊዜ አፈር እንደተጨመረበት በብቸኝነት መኖር ሲጀምር ጀናዛውን ወይም ሬሳውን የሸኙ ሰዎችን ኮቴ ይሰማል يقول عليه الصلاة والسلام في الحديث الذي رواه الإمام مسلم عن أنس بن مالك رضي الله عنه من قالوا يا الله ملك تنيا إن الميت إذا وضع في قبره إنه ليسمع خفق نعالهم إذا انصرفوا عند ሰው ሞቶ ሬሳው ልክ ቀብር ካረፈ በኋላ ቀብሩ እንደተጠናቀቀ የሚሸኙትን ጀናዛውን የሸኙትን ወይም የቀባሪዎችን ኮቴ ይሰማል አሉ ረሱል አለይሂ ሰላቱ ወሰለም أيها المؤمنون القبر أول منازل الآخرة قبر يا آخرة يا مجمريا ما رفيا من دردر عالمنا ففي سنن الترمذي أن هانئا مولى عثمان قال كان عثمان إذا وقف على قبر بكى حتى يبل لحيته عثمان بن عفان إلى هانئ مبالو عثمان بن عفان قال كاي خادم ينبره
ዑስማን ብን ዓፋን ረዲየላሁ ዐንሁ ቀብር አካባቢ ሲመጣ እጅግ ያለቅስና እንባው ጺሙን እስኪያርስ ደረጃ ይደርሳል። ስለ ጀነትና እሳት ሲወሳ እንዲህ አታለቅስም፣ እዚህ ቦታ ላይ ግን ለምን ታለቅሳለህ ይሉታል። فكان يقول يا الله ملكتኛ እኮ እንዲህ ብለዋል إن القبر أول منازل الآخرة قبر يا آخرة የመጀመሪያ ማረፊያ ዓለም ነው فإن نجا منه فما بعده أيسر منه ከቀብር ቅጣት ከቀብር አደጋ የተረፈና ነፃ መውጣት የቻለ ከዛ በኋላ ያለው ዓለም ለሱ የገራና የቀለለ ነው وإن لم ينج منه فما بعده أشد منه ከቀብር ቅጣትና አደጋ ከቀብር ፊትና መትረፍ ካልቻለ ከዛ በኋላ ያለው ዓለም ለሱ የባሰና አደገኛ ነውና ለዚህ ነው ማለቅ ሰው ይል ነበር رضي الله عنه وارضاه ثم قال وقال رسول الله صلى الله عليه وسلم ما رأيت منظرا قط إلا والقبر أفظع منه የሚያስፈራ ከቀብር የበለጠ እጅግ የሚያሰጋና የሚያስፈራ ክስተት ወይም ነገር አይቻላቅም ይላል ረሱል አለይሂ ሰላቱ ወሰለም። ኢባደላህ ሰዎች ቀብር ላይ ቀብር ከሞቱ ቀብር ከገቡ በኋላ የተለያዩ አህዋል አላቸው፣ የተለያዩ አይነት ህይወት ውስጥ ይኖራሉ። ومن أحوال الميت في قبره أن يسأل ويفتن ويختبر في صدق إيمانه ቀብር ውስጥ ከሚገጥሙ ነገሮች መካከል መጠየቁና መፈተኑ ነው። ስለ ኢማኑም ሁሉም ሰው ይፈተናል። ففي سنن النسائي أن أسماء بنت أبي بكر تقول أسماء بنت أبي بكر እንዲህ ትላለች رسول عليه الصلاة والسلام አንድ ጊዜ ስለ ፊትና ማንኛውም ሰው ማንኛውም ግለሰብ ቀብር ውስጥ ስለሚፈተነው ፊትና ጠቀሱ አወሱና ሲናገሩ ሙስሊሞች በጣም ተረበሹ፣ ድምጻቸው ከፍ አላሉ። تقول أسماء بنت أبي بكر رضي الله عنها وأرضاها በጣም የሰዎቹ ድምጽ ከማየሉ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ምን እንደሚሉ መስማት አቃተኛለች። ከዛ እንደተረጋጉ አንድ በኔ ዙሪያ የሚገኝ ሰውዬ የጠየቅኩት ትላለች ባረከላሁ ለክ የአላህ መልእክተኛ ምን አሉ መጨረሻ ላይ ምን ነበር ያሉት ብዬ ጠየቅኩት ትላለች። قال يا الله መልእክተኛ እንዲህ አሉ قد أوحي إلي أنكم تفتنون في القبور قريب